እንዴ ትራፊክ ሲጀመር አረ በእናንተ ምክንያት እንዴ 2500 ብር ልከሰስ እንዴ? አረ ወረዱ አንዳችሁ በእናታችሁን ይሰልችቶኛል። 2500 እኛ እንዳሳባለ አይከሰስም። ካራትል እንዴ አንተ ምን እያረክ ነው? ያማል እንዴ? ያማል እንዴ? 1500 ብር ከምትከታ እሱን ቀውሬው በ100 ብር አናሳክመው። ራሳው ቆም ያዘው እሺ በሽተኛ እኮ ይዘን ነው በእናትህ እኮ ነው ሐኪም ቤት እየሄድን ነው። ሰሞኑን ወደ ሐኪም ቤት ኧረ ሰራ ወይኔ አንተ ጎርቷል መሰለኝ። ኧረ የሚከርተው ነው ምን ነካን ያረኩት ይጀምር 1500 ብር ከምትከሰስ እንዲነካ አርጌው 100 ብር ለሐኪም ቤት በከፈል አይሻልም? ዶክተርዬ አተርፍ ያው ጉዳይ ዳኒ ተውስ አይዲያ አይሰራም እንዳትሞክሩት። አቤ ላይ ተመታ። ትችላላችሁ ብቻ ከማን ተደብቀህ ነው? እነዚህ ልጆች ግማታ እየተጸዳዳ ነው። ከማን ተደብቀህ ነው? ደስ ይላል። ስራ እየሰራ ነው። አንድ ኬንያዊ ግለሰብ ታሙ ወደ ኬንያ የመንግስት ሆስፒታል ይሄድና ኤክስሬ ይነሳል። ኤክስሬም ከተነሳ በኋላ ሲታይ ልብ ውስጥ አንዲት ጤነኛ በረሮ እንደምትገኝ ይነገረዋል። ከዛም ሰውዬው ወደ ሲንጋፖር ሄዶ ሕክምና ማድረግ እንዳለበት ይነገረውና ሲንጋፖር ሄዶ ከታከመ ልክ ሲታከም ያሉት ነገር ምንድነው? ያንተ ልብ ውስጥ ሳይሆን በረሮ ያለችው ኤክስሬ ማሽን ውስጥ ነው ተብሎ ይነገረዋል። አይም የአፍሪካ ልብ ውስጥ በረሮ አለ ተብለ አስባል። ከዚህ ሲንጋፖር ሄደ የእነሱ ኤክስሬ ማንሻ ነው በረሮ ያለው። እኔ ከሳቸዋለሁ የምር እንዲህ ትንሪ ላይ ነበረ። ኧረ ቀልድ ሕክምና ላይ እኮ በቃ አንድ ቦታ ብቻ ቼክ ማድረግ መጥፎነት እሱ ነው። ልብ ውስጥ እንዴት ጤነኛ በረሮ ይኖር? መሬት ትዞራለች እያለ ሲከራከረኝ የነበረው ልጅ አሁን ተመረቀ። ማን እንደሚዞር እናያለን። ኧረ ጠቅ እንዞረዋለን። ስራ የለ እንግዲህ። ለመጀመሪያ ጊዜ ደም ስር ያለው ሱፊውን ገብስ የማይለይ ነገር ላሳያችሁ። የሱፍ ቶርሽን ያንተስ ደስ ይላል። ለክተ ብቻ ሳይሆን ቀምሰም ነው የምትሸጥልን። ለምን ካኘት ማይቀር አትውጠውም ወይ? ተርዚና ያዘው። አንተማ በዚህ አይነት ቲክቶክ ላይ ብር አሰባስቤ የሴቶች ፀጉር ቤት ራሱ ብከፍትልህ አልተኩሳችሁም ብለህ ሹሩባ ብቻ ነበር የምትሰራቸው። ቆይ እኔ የምልህ ግን ተኩስ አቁም ተፈራርመ ነው እንዴ የማትተኩሰው? አንተማ በዚህ አይነት ውትድርና ባስገባ አልተኩስም ብለህ በድንጋይ ነበር የምትዋጋው። ብራዘር ቀልዱስ ቀልድ ነው። የሰው ወሬ ወደ ኋላ እንዳያስቀረ። የሰው በቃ ወሬ አትስማ። ስፔሻሊ ቲክቶክ ላይ በርታ የሚሉን አትስማቸው። ብራዘር አሁን ያደረግከው ሱፍ ማለት ነው እንኳን በካውያ በመርፍ ቢተኮስ አይስተካከልም። ፍቅረኛን በጣም ወድጃታለሁ። እንዴት ነው ለአንድ ምሽት አታበድረኝም እንዴ? አይ የምሬ ነው። ለአንድ ምሽት 5 ሚሊዮን ብር። ማን ነው? ምን ማለት ነው? ፍቅረኛ እኮ ናት። እቃ እኮ አይደለችም። አውቃለሁ 10 ሚሊዮን ብር ብዙ ገንዘብ እንደሆነ አውቃለሁ። ግን የምን 10 ሚሊዮን ነው የምታወራው? 5 ሚሊዮን ያልኩት እኔ። ጆሮ እሺ 5 ሚሊዮን ብር ብዙ ገንዘብ እንደሆነ አውቃለሁ። ግን እንዴት ብታስበኝ ነው? እሺ እኔ እንኳን እሺ አልኩኝ ልበል። እሱ እሺ የምትል ይመስላል? ናው ተመታ።
አገናኘው ሺዝ ሬዲ የተመታ ሰው በቃ ቪዲዮ መስራት አልቻለም። የሆነ ነገር ታረጉት አላችሁ አንተና ግርማ እሺ